አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል የተባለው ቲቪ ላይ የሚሰራል። ያው እንደምታዩት ቼክ በምናደርገው ሰዓት ውስጥ ላይ ባክላይቱ አለ፣ ግን ምንም አይነት ምስል የለውም። ያው ኤልጂ ተብዬ ነው። ያው ኤልጂ ነው የተጠፋው 55 ኢንች ቲቪ ነው። ስክሪን ችግር አለበት። ስለዚህ ምንድነው ቀጥታ የምናደርገው ፈተን ያው ቲኮን ቦርዳችን ላይ ያሉትን እያንዳንዱ ቮልቴጆች ቼክ እናደርጋለን። ያው መጀመሪያ ወደ ሌላው መንገድ ከመሄዳችን በፊት ስለዚህ አሁን በምታዩት መልኩ ምንም አይነት ፓናሉን ሳናላቀቅ ቼክ በምናደርግበት ሰዓት ሌፍትም ኦር ራይትም ሳይድ ላይ ምንም አይነት ቮልቴጅ የለም። ገቢ 12 ቮልት አለ፣ ግን ሌሎችም እንጠብቃቸው ቮልቴጆች የሉም። ስለዚህ መጀመሪያ በአንዱን ቀኝ ነቅለን እንሞክራለን። አንዱን ቀኝ ላይ ያለውን ነቅለን በቼክ በምናደርግበት ሰዓት ምንም አይነት ቮልቴጅ የለም። ስለዚህ ይሄ ነገር ሁለቱም ሳይድ ላይ ችግር አለ፣ ወይም ደግሞ ያልነቀልነው ግራ ሳይዳችን ላይ ችግር አለ። ስለዚህ ቀኙ መልሰን ግራውን ነቅለን ቼክ እናደርጋለን። ስለዚህ ግራውን ቼክ በምናደርግበት ሰዓት ነቅለን ያው ቮልቴጆቻችን ይመጣሉ። ስለዚህ አሁን ሁለት አይነት መንገድ አለን። አንድ ቴፒንግ ሜተድ ነው፣ ሁለተኛው ደግሞ ከቲንግ ሜተድ ነው። ብዙ ጊዜ ሴፉ መንገድ ያው ቲፒንግ ነው። ከቲንግ ሜተድ በቲፒንግ የማይስተካከል ከሆነ ነው እንጂ ወደዛኛው መንገድ መሄድ የለብንም። ስለዚህ በምታዩት መልኩ ቮልቴጆቻችንን ቼክ እናደርጋለን ሁለቱንም ነቅለን። ስለዚህ ከቲኮኑ ብቻ የምንፈልጋቸውን ቮልቴጆች እናገኛለን፣ እያንዳንዱን ቮልቴጆች። ስለዚህ ቀኙ ሳይድ ላይ ችግር አለ ማለት ነው። ስለዚህ መጀመሪያ መሞከር ያለብን በቲፒንግ ሜተዱን ነው። ስለዚህ ምንድነው አሁን የክሎክ ሲግናል ሌፍት እና ራይት ክሎክ ሲግናል አለን። ስለዚህ ያው በቀኝ በኩል ያለው ክሎክ ሲግናል ችግር ስላለበት ያው እሱን በቲፒንግ ሜተድ ብሎክ ማድረግ ነው። በሱ መልኩ ነው የሚሰራው። ያው እዚህ ጋር ቪዲዮውን እንትን ብሎብን ያው ያልሰራ ነው የቀረ ቪዲዮ ስላለ ነው እንጂ ያው እንትኑን ለመደበቅ ምናምን አይደለም። ያው ቼክ በምናደርገው ሰዓት የምታዩት ኤልጂ ብሎ ይከፍታል። ስለዚህ ያው ይሄኛው ሳይድ ሳይሆን እዚህኛው ሳይድ ላይ ነው ችግር ያለው። ስለዚህ ያው ቴፒንግ ሜተዳችንን አድርገን ከጨረስን በኋላ ቆንጆ አይነት ምስል መጥቶልናል። ምንም መስመርና አልተውም። ማንኛውም አይነት ጥገና ሲያስፈልገው ባዮ ላይ ባለው ስልክ ይደውሉ። እናመሰግናለን።